የኢትዮጵያ ፖለቲካ እጅ ብቻ ሳይሆን እጅግርም ብሏል ማለት በእግርም በእጅም የምናቦካው ማሳያም ማስረጃም መረጃም የሌለው ብሔራዊ ጥቅምም የሌለው ግን በዛም ይነገር ነው ብለናል። እስኪ እየተንቀሳቀስን እያየን ብለን እንግዲህ ዛሬ ከማስረጃውን ባለፈ ደማቆቹን እኔ ትንሽ እያወራው በማስረጃ ጭምር ደማቁን ፌዴራሊዝም ብልጭልጩን ፌዴራሊዝም በእነሱ ቋንቋ እስኪ ብልጭልጩን ዛሬ እንዴት ፌዴራሊዝም እንደሆነ በተግባር እናያለን። ከዚህ የማስበው ምንድነው አሁን ዋን ቴንዙን ገደማ አንድ አምፊ ቲያትር ብንሰራ ሚኒ ኢትዮጵያ ብንገነባ ሁሉም ትግራይም አማራም ኦሮሚያም እዚሁ ግቢ በጣም በቂ ቦታ ስላለ በህብረት ወይም በግሩፕ ሲተኙ ሁለት ግመል በአንድ አቅጣጫ አይተኙ። ልክ ስለ አፋርና ሶማሌ ማንነት ወይ ደግሞ ስለ አፋርና ሶማሌ እውነታውን የሚነግረን ይመስለኛል። የጅግጅጋው፣ የሰመራው፣ የኒኢሌው፣ የሸበሌው ይቆያል። ፌዴራሊዝም የምትለው ዳቦ ካላበላ ሀብትን ካላሳየ ሀብትን ወደ ገንዘብ ካልመነዘረ ምን ያደርጋል? ቢያንስ ግን ወደ 4 ኪሎ እስኪ ጎራ በሉላችኋል። ይህን ትችት የምታቀርቡ ሰዎች ወደ ቤተ መንግስት እስኪ አብይ አህመድ ወደምተቹት ሰውዬ ወደሚኖርበት ቤተ መንግስት ወደ 4 ኪሎ ጎራ እንበል እስኪ ይላሉ በጋራ። እድሜ ለመጋቢት የመጋቢት ንድፎችና ተግባሮች ከቤተ መንግስት እስከ እያንዳንዳችን ቤት ልንዘልቅ ነው። አዎ እድሜ ለመጋቢት ልንል ነው። የግመሎቹ ጌቶች ከቤተ መንግስት እስከ ቤታቸው እስከ ክልላቸው ከኒኢሌ እስከ ሸበሌ ልንል ነው። ሰው ከጅብና ከሌሎች አውሬዎች ጋር የሚታሰርበት የሚታጎርበት እንደ ኦብነግ ያሉና ሌሎችም የፖለቲካ ድርጅቶችና አማጽያን ትጥቅ አንግበው በኃይለኛው የሚፋለሙባት የመንግስት ነን ያሉ ጀነራሎችና የክልል ሹሞች ኮንትሮባንድ የሚያሯሩጡባት ውጥረት ካልሆነ እዚህ ገባ የሚባል መሰረተ ልማት የማይታወቅባት የክልሉ መሪ የራሱን ጦር የሚያደራጅበትና በግል ጦሩ ያሻውን የሚያዝበት የሚፈነጭበት የሶማሌ ክልል በሌሎቹም በተመሳሳይ ይሰራል። ይኸው ዛሬ ሰላም የሰፈነበት የአገሪቱ የመጀመሪያው የማዳበሪያና የጋዝ መሰል ፋብሪካዎች የተገነባበት እየተገነባ ያለበት የነዳጅ ማምረቻ በስፋት እየተካሄደ ያለበት በታሪክ ታይቶ የማይታወቅ ልማትና መሰረተ ልማት የተስፋፋበት ከግጭት ይልቅ ሰላም የሚነፍስባት የእድገትና የለውጥ ምሳሌ በመሆን ላይ ነች። አዎ የሶማሌ ክልል እድሜ ለመጋቢት ሸበሌም እዛው ነው። ወደ ኒኢሌም ብንሻገር ያለው እውነታ ይህ ነው። የግመሎቹን ሌላኛው ጌታ እናገኛለን፣ አፋር። ከተባባሪ ክልልነት ከሁለተኛ ደረጃ ዜግነት ከልማት ርቆ ከስልጣን ርቆ ከማዕከልነት ርቆ በሞግዚቶች ሲገዛ ጨው በህወሓትና በሌሎች ባለስልጣናት ሲዘረፍ ግመሉ ሀብቱ ሁሉ በኮንትሮባንድ ሲዘረፍ ሲጋጋዝ በግመሎቹ በኢትዮጵያዊነቱ ሲነገድበት የኖረው የአፋር ህዝብ አዎ አሁን ወደ ሙሉ ዜግነቱ የተመለሰ ከፍተኛ የሀገሪቱን ስልጣን የያዘ በልማት የተራመደ በገዛ ልጆቹ የሚተዳደርና ሌሎችም በረከቶች የተጎናጸፈ ክልል ሆኗል። አፋር ከነግመሎቹ፣ ሶማሌም ከነግመሎቹ ከቤተ መንግስት እስከ ኒኢሌ ከኒኢሌ እስከ ሸበሌ በቤተ መንግስትም በቀያቸውም አሉ። እንግዲህ እንዲህ እያልን ሁሉንም እንዘረዝራለን። ሁሉንም ብንዘረዝር የምናገኘው ይህንን ነው። እድሜ ለመጋቢት እያልን እንቀጥላለን። ሰላም የተወደዳችሁ የሜዳችን ታዳሚዎች እንደምን ቆያችሁን? እንደምን ከረማችሁ? እንግዲህ ባለፈው የጀመርነው ጉዳይ ሰፋ ያለ ነው ብለን ነበር የተለያየ ነው። እንግዲህ ዛሬም ሰፋ አድርገን እንቀጥለዋለን። የኢትዮጵያ ፖለቲካ እጅ ብቻ ሳይሆን እጅግርም ብሏል ማለት በእግርም በእጅም የምናቦካው ማሳያም ማስረጃም መረጃም የሌለው ብሔራዊ ጥቅምም የሌለው ግን በዛ የሚነገር ነው ብለናልና
እስኪ እንደው እኛም ከምናሰለች ይሄ የሆነ ያለው እንግዲህ ከሀገር ውጭም ጥግ ላይ ቆመው ወይ ከሆነች ክፍል ውስጥ ሳይወጡ የማውራትም የመበየንም የመፈረጅም ከብሔሩም ከብሔራዊ ጥቅም ጋርም ጸብ የገጠም ነው በዛ ሊሆን ይችላልና እስኪ እየተንቀሳቀስን እያየን ብለን እንግዲህ ዛሬ ከማስረጃውን ባለፈ ደማቆቹን እኔ ትንሽ እያወራው በማስረጃ ጭምር ደማቁን ፌዴራሊዝም ብልጭልጩን ፌዴራሊዝም በእነሱ ቋንቋ እስኪ ብልጭልጩን ዛሬ እንዴት ፌዴራሊዝም እንደሆነ በተግባር እናያለን። ባለፈው በሙስጣፌ በሶማሌ በኩል ለማየት ሞከርን፣ ግን እሱ ወደ ሁሉም የሚወሰድ ነው ብለናል። ከሸበሌ እስከ ኒኢሌ፣ ከኒኢሌ እስከ ሸበሌ እስከ ሌሎቹም እንደዛው አድርገን ልንወስደው እንችላለን። ስለ ኒኢሌ ሙስጣፌ ምን ነበር ያለው? በሁለቱ ክልል መካከል እንነግድ የለ ቢዮንድ ከሎጅ ባሻገር ያለ ነው። ባለፈው ያነሳነውን ግፋቸው ነው በዛች በአጭር ትዊት ላይ እንደምታዩት ሙስጣፌ የገለጸው የኒኢሌን መመረቅና ስለዚህ ዛሬ እንዲሁ ባለፈው የጀመርነው ፖለቲካው እንዲደረቅ ካደረግነው ዛሬ ሲለስለስ አድርገን ብልጭልጩ ደማቁን ፌዴራሊዝም ለማየት እንሞክራለን። እንግዲህ ለዚህም እንዳልኳችሁ የለውጡ መጀመሪያ ሰሞን ላይ ያሉ ጉዳዮች እናነሳለን። የሁሉንም ክልሎች አካባቢዎች ማንነት ንድፉን ቤተ መንግስት ይዞ የገባው ሰውዬ ከቤተ መንግስትም በፊት ባለፈውን ጭምር እንዳሳየዋችሁ ደጋግመንም እንደምናየው አፋር ላይ ምን አለ፣ ሶማሌ ምን አለ፣ ሰውን ብሔሩን ሳይሆን ጥቅሙን ብቻ ሲቦጠቦጥ የነበረውን ስርዓት ይናገር የነበረው። ስለዚህ ከማንነት በፊትም ብንሄድ የምናገኘውን ሰው ከዛ እንዲህ የምናደምቀውን እና እኔ የምንለዋለው መጽሐፌ አዲሱ መጽሐፌ ላይ በጭንቅላት የፈረሰው ግንባር እለዋለሁ። የአጋሮቹ ማስታወሻ የምለው ልጀምር ነው። እዚህ አያችሁ አይደል? ሸበሌ ትላንት ተመርቋል። ሸበሌን አብይ ያቆሙ እዚህ ቤተ መንግስት ያገባ 2012 ተመርቆ አልቋል ይሄ ፓርክ ነገራችን ላይ። ስለዚህ ሸበሌን ዛሬ ማለቱ አይደለም የኢህአዴግ የሚባለውን ግንባር በጭንቅላት የፈረሰው ግንባር እንለዋለን። መጽሐፌ አዲሱ መጽሐፌ ሶልጀር ላይ እና አይገርማችሁም? ፕሮቶታይፑን ሰርተውታል እኮ እዚህ። ከዛስ ፓልም አፋር ላይ ደግሞ ፓልም እየተሰራ ነው። ከፈለጋችሁ ደግሞ ሁለቱም የሚያዋስነው እዚህ ቤኑን አለላችሁ። ዩሲ ይሄ አስደነግጥም ማለት እኔ ይሄንን አጋሮት እጃ ያሳየዋችሁ እኮ በተግባር የሰሩትን ያሉትና የሰሩትን ነክተን መጣን። እስቲ ኮስ እጃ ያሳየዋችሁ ሳይንስ ሄደን አየን። ፕሮቶታይፖቹ የእሳቸው የ4 ኪሎ ፕሮቶታይፕ እዛ ነበረ። እዚህ ሲገቡም ኢትዮጵያ ውስጥ ሰራዋል ብለው ያሰቡትን በሙሉ አያስደነግጥም። ሶፍ ዑመርን አየን አይደል? ፖለቲካ እናደርገው ካልን ደግሞ የአጋሮች ማስታወሻ እንኳን እዚህ ሊገቡ እኮ ነግሬያቸዋለሁ። መደበኛ ስብሰባ መሰብሰብ አይችሉም። የስራ አስፈጻሚ የምክር ቤት ስብሰባ ውስጥ መግባት አትችሉም ተብሎ የተገፉ ነበሩ። ስለዚህ ፓርቲ ውስጥ በሙሉነት እንዲቀላቀሉ ማድረግ ብቻ አይደለም፣ ቤተ መንግስት ውስጥ ገብተው በኩራት ግመሉ እንዲንጎማለል ማድረግ። ኢትዮጵያን ፖለቲካ ካወቃችሁ እኔ ፖለቲካ ጸሐፊ ስለነበርኩ ፖለቲከኛ ባልሆንም በደንብ ትርጉሙ ይገባኛል። እኔ ትላንት ሸበሌ ሲመረቅ እኔ ይሄን ፕሮቶታይፕ ነው ማለት ቀድሞ ዲዛይኑን እዚህ ማስቀመጡ ይሄ በሰው ልጅ አቅም ይታሰባል። ሰው ወደ ኦሮሚያ ተባሮ እንዴት እነኚህ ጉዳዮች ያለማል? ሰው ከጠላቶቹ ጋር ሆኖ ወይ ደግሞ እንደሚጥሉት እያወቀ እነኚህ አንዳንዶቹ በተለይ አጋሮች ውስጥ ራሱ እንደሚጠልፉ እያወቀ አንተ ኖ ስለነሱ እዛ ድሪም እያረክ መቆየት ከልብ ማመን ጭምር አያችኋል። አንዱን የእሳቸው ፓርቲና ቪዥን ላይ መስማማው አንዱ ነገር የምር ነው እንትኑ አይደለ? የምር ነው ብልጽግና ነው ዊሽ የሚያደርጉት የምር ነው መደመር የሚሉን ማለት ነው። መደመር ነው ሲፈልጉት ለምሳሌ እዚህ ውስጥ እዩት እና ካሊዴ እሱ እንደ ጎብኚ እየነገረኝ ነው። እኔ ደግሞ የጻፍኩትን የተብሰነሰርኩበትን እና ደግሞ ይሄ በጣም ከህልምም አልፎ ከድሪምም አልፎ የፈጣሪ ተአምር ማሳያ እና ሹሹታው ብዙ የሚያስለቅሳቸው ምንድን ነው? አሁን የሚያለቁ ሰዎች ሙስጣፌና አብይ፣ ሀጂ አወልና አብይ፣ አሻሪና አብይ እያሉ በሁሉም ሽሜና አብይ ለማጋጨት የሞክሩ ሰዎች ጋር ሁሉ የሚያደርስ ደማቅ ብልጭልጭ እያልን የምንታቸው እንዴት ፍትሃዊ ተጠቃሚነት ማረጋገጥ እንደሆነ፣ እንዴት የፌዴራሊዝም ሁነኛ ማሳያ እንደሆነ፣ እንዴት ክልሎቹ ያጡት እንደሆነ ጭምር እናይበታለን። ጠቅላይ ሚኒስትሩ ሰሞኑ አይደል እንዲሁ ከቃና ጋር የሚያካሄዱትን ቆይታ አይታችኋል። ስለ ከተማነትና ኮሪደር ጋር አያይዘው የገጠር ኮሪደርንም ገጠሩንም ሲያነሱ ነበር። ወደ ክልሉ መስፋፋቱንም ሲያነሱ ነበረ። እንዲሁ በድምቀት ዛሬኛ እሱን ትተን እነሱን ለማየት እንሞክራለን። የዛሬ ዋና ፍልሚያ የሴረኞቹ ሁሉ መናበቢያ ያረጀና ካረጁት ጋር የተቀበረው ኢህአዴግ ለምን ፈረሰብን የሚል በእነዚህ ዛሬ አጋር ተደርገው ያኔ በተጨቆኑት ውስጥ ለእናንተ መብት ነው በሚል ጨቋኛቸውን ወክሎ ዛሬ አደባባይ ላይ በግፍ የመቆም ማለት ነው። ስለዚህ ለቅሶውን
እሱስ ደማቁ ለቅሶ የምንፈልግበት። ስለዚህ እስኪ እንዲያው በተነሳንባቸው ክልሎች ለምሳሌ ወይ ስለ ሶማሌ፣ ስለ አፋር፣ ስለ ሌሎችም ስለ ብሔሮቻችን የምናነሳ ከሆነ እንዲያው ለብሔሮች ተቆርቋሪ ከሆንንና እነዚህ ብሔሮች የምንላቸውን ብሔሮች የምር የምንፈልጋቸው ከሆነ ወይ ደግሞ በእውቀት ማወቅ ከፈለግንና በእውቀት ለማውራትና እነኝን ሰዎች ማወቅ ከፈለግን እንዲያው የጅግጅጋው፣ የሰመራው፣ የኒኢሌው፣ የሸበሌው ይቆየን፣ የጀጎሉ እነኝህ ይቆዩንና ቢያንስ ግን ወደ 4 ኪሎ እስኪ ጎራ በሉላችኋለሁ። ይህን ትችት የምታቀርቡ ሰዎች ወደ ቤተ መንግስት እስኪ አብይ አህመድ ወደምተቹት ሰውዬ ወደሚኖርበት ቤተ መንግስት ወደ 4 ኪሎ ጎራ እንበል እስኪ ይላለሁ በጋራ። ምክንያቱም ያው የማታውቁትን ሀገር፣ የማታውቁትን ቤተ መንግስት፣ የማታውቁትን ህዝብም ጭምር መምራት ለማስተዳደር ከባድ ነውና እንዴት ነው ግን የማታውቁትን ግቢ ለማስተዳደር በዚህ ደረጃ የጓጓችሁት የደፈራችሁት የሚያስብልም ጥያቄ እኔ ያጫረብኝ ነው። እንደዛ አሁን ሂዶ ወደምላችሁ ቦታ ስንሄድ ማለት ነውና የማታውቁትን ግቢ ገብቶ ስለ መምራት እንዴት ማሰብ ይቻላል? አጃኢብ ነው የሚያሰኘው መቼም ይህን ከመረመርንና መደመርም አልገባንም። መደመር ምንድን ነው የምትሉ ሰዎች ካላችሁ አሁንም የምላችሁ ወደ ዩኒቲ ፓርክ ሂዱ ነው የምላችሁ። በብሔር በአገር በምናምን ስም ከምንነግድ እንግዲህ ከዲዛይንና ከግንባታ ወይ ደግሞ የሚገነባበት ቦታ መረጣ ጀምሮ የሁሉም ክልል ስራ የየአካባቢው ማህበረሰብ ማንነትን ያከበረ ወካይ የሆነ እውነት ህያው አንደኛው ፌዴራሊዝም ማሳያ እናገኛለን። እንኳን ብሔሮቹ ማንነቶቹም ጭምር በዲዛይን በቅርሳቸው፣ በትውፊታቸው፣ ባህላቸው፣ ሀብቶቻቸው የተወከሉበትን እውነት ማየት ከፈለጋችሁ እንዲያው አፋር ቢርቃችሁ፣ እንዲያው ሀረር ቢርቃችሁ፣ እንዲያው ቤንሻንጉል ቢርቃችሁ፣ ጅግጅጋ ቢርቃችሁ ቢያንስ የምትታገሉት ሰውዬና እንገባበታል የምትሉት ግቢ 4 ኪሎ ሂዱ እስኪ ወደ ዩኒቲ ፓርክ ጎራ በሉ ነው የምላችሁ። ብዙ ተአምር ነው የምታዩት። እንደኔ ተገርማችሁ ትመለሳላችሁ። አንድ ሚስጥር እንግዲህ እንደዚህ አይነት ጉዳዮችን ስናነሳ ለለቀስተኞች አንድ ሚስጥር መናገር ያስፈልጋል። ሌላውንም ሰው ያው በልካቸው በጥቅም በሆዳቸው ስለሚለኩ አንድ የራሴን ማሳያ እውነት እዚህ ጋር ማንሳት ወዳለሁ። እንግዲህ አባቴ ሙት እላለሁ የመሀል ላይ ጫፍ ነው እና ወደ ቤተ መንግስት እንግዲህ ያመራሁት እንደምታስቡት ባለፈውም ስናወራ ስለ እንደነበረው እኛ ከብልጽግና ከነ ሙስጠፌ ጋር ምና የተለየ ግንኙነት ኖሮን ሳይሆን እውነት ለመናገር ወደ ቤተ መንግስት ያመራሁት እንደምታስቡት እነ ብልጽግና ወይ ደግሞ ስልጣን ላይ ያሉ አቅሙ ያላቸው ሰዎች ኢትዮጵያን ዞሮ ለማየት አሁን የምላቸው ቦታዎች ዞሮ ለማየት ያለኝን ፍላጎት በቅጡ ስላልመለሱልኝ ነበር የሄድኩት። እሰይ እንኳንም አልሄድኩ፣ እንኳንም እነኝህ ሰዎች አልተባበሩኝ የሚያስብል ነው። ምክንያቱም ከአፍንጫዬ ስር ያለውን ወይ ደግሞ አፍንጫዬ ስር ያለውን ከቅርቤ ነው የምለው ደግሞ እመራመረዋለሁ ጽፋለሁ የምለውን ሰውዬ ግቢ ሰርቶ ከጨረሰ በኋላ ያለውን 4 ኪሎ ሳላይ ምን ለሆን ነው እዛ ድረስ ጅግጅጋ ድረስ አፋር ድረስ ምናምን የሚሄደው ምን ላደርግ ነው የሚል ነገር ነው ለራሴ እንደ ተግሳጽ የወሰድኩትና ደግሞ የበለጠ ይግራማችሁና ቀድሞ መታየት ያለበት ዩኒቲ ፓርክ ነው። ቀድሞ መታየት ያለበት ቤተ መንግስት ውስጥ የተሰራው ስራ ነው። ሌሎቹ አሁን ፒኤሙ ሲያብራሩ እንደሰማችሁት ቃና ላይ ስለ አዲስ አበባ ስራዎች ሲያወሩ ነበረ። እኔ እሱን ትተን እማኝ አሁን እንደማሳያችሁ በየመሃሉ መታየት ያለበት አዲስ አበባ ነው። መጀመሪያ አዲስ አበባን እንዳልኳችሁ ነው። አዲስ አበባ ከተማ ብቻ አይደለም፣ ፓወር ነው። ተውት፣ ተራውን ልፊያ እንተው። አሁን ሰሞኑን አዲስ አበባ ላይ የተጀመረውን ፖለቲካም ተውት። በአርት ስም በምናምን በምርጫ ስም እንመጣበታለን። ግን ከዛ ባሻገር ነው። ግን እኔ እንኳንም አልሄድኩ፣ እንኳንም ዩኒቲን አየሁ። ለካ ቀድሞ መታየት ያለበት ዩኒቲ ነው። ለካ ታይታ ማለቅ ያለባት አዲስ አበባ ነች የሚያስብል ነው። እና እኔ ለራሴ እንደዛ አይነት ተግሳጽ አከናንቤ እንኳንም እዚህ አየው፣ የአዲስ አበባ ስራዎች ናቸው ቅድሚያ መታየት ያለባቸው ያስባለኝን ጉድ ነው እንግዲህ ስንቀሳቀስ የኮመኮምኩት። እንዳልኳችሁ ችግሩ እዚህ ስቱዲዮ መቀመጣችን ነው። መንቀሳቀስ ያስፈልጋል ብለን ሰሞኑ የተወሰነ ስንንቀሳቀስ ነበር የጠፋ ነው። ስለዚህ እሱ የእሱ ውጤት ነው በተወሰነ መልኩ የምታዩት፣ በተሟላ መልኩ ግን ታዩታላችሁ። አፋር እና ሶማሌ ልታባላቸው የምትሞክራቸው ከዛ እሱን የድንበር ችግር በለው ኦሮሞና ሶማሌ መካከል ያለ በለው አፋርና ሌሎችም በየቦታው ከጎረቤት ሀገር ጋር ያለውን ችግር በሙሉ ሳይፈታ ሄደ። ይህንም ችግር ፈጥሮ ቀፍቅፎ ሄደው ስርዓት ነው ይህን አካል የሚወቅሰው። አንዱ ግመል ወደ ቀኝ ከተኛ ሁለተኛው ተቃራኒ
በሱ ተቃራኒ ነው የሚተኛው። ስለዚህ ምንድነው የሚደረገው? አንዱ ግመል አንዱን ይጠብቃል ማለት ነው። እቺን ወደ ኢትዮጵያ ስናመጣት አንዱ ግመል ሶማሌና አፋር ብቶች ለምሳሌ አይደል ያልከው ካይዴ ብዙ ነገር ነው የሚናገረው ማለት ልክ ስለ አፋርና ሶማሌ ማንነት ወይ ደግሞ ስለ አፋርና ሶማሌ እውነታውን የሚነግረን ይመስለኛል። አፋርና ሶማሌ ህዝብ ልክ እንደ ግመሎቹ እየተጣበቀ የሚያድር እየተጣበቀ የሚኖር እንደዛ መኖርም ግዴታው ነው የሚለውን የሚወክል ይመስለኛል። እዛ እውነታውን ግን እንዳየነው ሲምቦላይዝ አድርጎ ግቢ ውስጥ በዚህ ደረጃ የግመሎቹን ጌታዎች ቁጭ አድርጎ ይሄ መደጋገፍ፣ መተባበር፣ አንድ የሆነውን ህዝብ ቅኔ ያደመቀ ይሄ የምታየው ስራ ገና ጠቅላይ ሚኒስትሩ 6ኛ ወር ላይ ነው ግቢ ውስጥ ሰርቶ በ6 ወር ነው ሰርቶ የጨረሰው። ስለዚህ ከኒኢሌም ከሸበሌም በፊት ቤተ መንግስቱ ውስጥ ሊሰራላቸውን ፈቅደዋል። ከውህደቱ ባሻገር እነ ሺዴን እነ አደንፋራህን አየን ብለን በሌሎቹም አጋር ተብሎ የነበሩ አሁን ቁልፍ ቦታ ያሉ ሰዎች ሲቀመጡ ለይስሙላ አይደለም ከልብ ነው የሚለው ማረጋገጫ በ6 ወር ሰርቶ ያለቁ ናቸው። እነኚህ ክልሎቹ በሙሉ ወደ ቤተ መንግስት ገብተዋል። አፋርና ሶማሌን በ4 ኪሎ ሄደ ፈልጋቸው፣ ሐረርንም ቤንሻንጉልንም ጋምቤላንም ሄደ ፈልጋቸው። ሁሉም አሉ፣ ሌሎች ክልሎችም አሉ። ለማበላለጥ አይመችም። ዛሬ ሁሉም ክልሎች እዛ ስፍራ የታነጸላቸው ንድፉን ቀድሞ ይዞ በገባው ጠቅላይ ሚኒስትር ነው። ላይ ያሉትን አልባሳት አይታቸው ሁኔታዎች አይ በአንዴ እንዳልኩ 9 ነው የምንዞረው። ዋው ክልል ውስጥ ይሄር ነው ማለት በቃ አሁን በቃ በክልል ውስጥ ወክ ያደርጋል። ለምን በል ኦሮሚያ ክልል ለሁሉም ቤታቸውን ያነጸላቸው እንዲህ አይነት ቅኔ የአጋሮች ማስታወሻ የሀገር ማስታወሻ ነው። አጋሩን ያለው ደግሞ የሀገር ማስታወሻ ከመንግስት ውስጥ አድራሻቸውን ቤታቸውን ያነጸላቸው ገና 6ኛ ወሩ ይሄ ነው። ያው ፖለቲከኛ ባልሆነ ፓርቲ አባል አለመሆን ሁሉ መደመር እውነት ነው። ብልጽግና ትክክለኛ ነው ማለት ለማለት አይደለም። አይገርማችሁም? ጀጎል ግን ታሪክ ነው ለዚህ ነው የምንለው እኮ ይሄ ነው የጨረሱት እዚህ ነው ማለት ነው። አያችሁ እዚህ ሰርተው ጨርሰዋል። 7 ዓመት በፊትና በኋላ ኢትዮጵያን ማየት የፈለገ ሰው ይሄን ነው ማድረገው ብሎ ሮድ ነው እየፈለገ ነበር። ከዛ ደግሞ ሮድ ማፕ ይላሉ። ሮዱ ይሄው ነው እያሳየዋችሁ ነው። ያስነግዳል። ይሄን ንድፍ እንግዲህ በሚገርም ሁኔታ ግን ይሄን ንድፍ እንደሚሰራ ከአርቲስቶች ጋር ውዝግቡስ ናቸው መሰለኝ ከአርቲስቶች ጋር በነበረው ውይይት ገና 3ኛ ወር ላይ ገና ስልጣን ላይ እንደመጣ ሚኒ ኢትዮጵያን ግቢ ውስጥ እንደሚገነባም ሲያወራ የነበረው ያኔ ነው። ቀድሞ ከልብ የተቀበለው ከዛ ዲዛይኑን ግቢ ውስጥ አሁን እንደምናየው ንድፉን የሰራላቸው። ከዚህ ነው የማስበው ምንድን ነው አሁን ዋን ቴንዙን ገደማ አንድ አምፊ ቲያትር ብንሰራ ሚኒ ኢትዮጵያ ብንገነባ ሁሉም ትግራይም አማራም ኦሮሚያም እዚሁ ግቢ በጣም በቂ ቦታ ስላለ ማሳያ ብንገነባ ኦፕን ኤግዚቢሽን ቦታ ብናስቀምጥ ቅዳሜና እሑድ ብቻ ሳላጋን 200-300 ሺህ ሰው ይሄ ቀላል እንዳይመስላችሁ በቤተ መንግስት በር ማለፍ የማይችለው ዜጋው ብቻ አልነበረም። ይህን ሰፊ ህዝብ ይህን ትልቅ ህዝብ ተከበረ ምናምን ብዙ በሪሶርስ በህዝብ ቁጥር በቆዳ ስፋት በምንም ሰሩት ብቻ ግን ሁሉንም ማለት ነው ህዝብ አግልሎ እንኳን ቤተ መንግስት ስብሰባ አዳራሽ ውስጥ የሀገር ለመበዝበዝ የተሰባሰበው ፓርቲ ውስጥ ራሱ በእኩልነት መቀመጥ የማይችሉበት ሀገር ላይ በ7 ዓመት ውስጥ እንዲህ እየዞርን የምናየው ደማቅ ፌዴራሊዝም ነው። አሁን ያለው ፌዴራሊዝም እንደ ፖለቲካው ስብስብ ከሆነ ማስረዳትም አንችል ይሆናል። ግን ይኸው በስዕል እናሳያችሁ። ፌዴራሊዝም ምንድነው ወደ ምርናም ለምንላፋ ሰዎች እንዲሁ ለፖለቲከኞቹ እንተውና እሱን ይኸው በሚታየው እናውራ ካልን የሚታዩት እነኚህ ናቸው። ቤተ መንግስት ውስጥ መሬት መስጠት ማለት ነው። ከአዲስ አበባ ወደ የክልሎች በመሄድ መሬት ይቸበችብ የነበረው ስርዓት እንደሆነ የተወገደው እንዳትረሱ፣ ቀድሞ የተወገደው። ስለዚህ መሬት ከአዲስ አበባ ክልላቸው፣ ቤታቸው፣ ሰፈራቸው ድረስ ሄዶ መሬት ይቸበችብ የነበረው ስርዓት፣ ይዘርፍ የነበረው ስርዓት ከዛ አሁን ደግሞ መሬቱንም ቤተ መንግስቱንም ለክልሎች ቀንሶ የሚያካፍል ለሀገር ለልጆች ቀንሶ የሚሰጥ እዛ ላይ ዲዛይኑን እንዳያችሁት በ6ኛ ወር ግቢ እንደማሳያችሁ ያኖረ ዛሬ ምርቃት ስነስርዓቱ ጊዜ ሲያገኝ ያደረገው። ስለዚህ ውህደቱም ፌዴራሊዝሙም እነ ኢሌም እነ ሸበሌም 6ኛ ወር ላይ ሰውዬ ቢወድቅ ያን እንደተፋፋመው ክልሎቹን አጋሮቹን ሁሉ ቤተ መንግስት አስገብቶ 6ኛ ወር ላይ ጨርሷል ማለት ነው እንደምታዩት። ስለዚህ እንደ ዛሬ ሲሞላለት ደግሞ ያው ተሻግሮ እዛ ድረስ ቀያቸው ድረስ ሄዶ በመሬታቸው ላይ ሀብትን ከነማንነታቸው
የሚያንጽ ስርዓትም ነው የተፈጠረው። ይህንን ነው መፈተሽ። ሙስጠፌም ንኢሌ ሲመረቅ አፋር ላይ የእሱንም የሸበሌንም አንስቶ ይሄ ከሎጅ ባሻገር ያለ በእኩልነት የመታ ኢትዮጵያ ውስጥ የነበረውን ግፍ የሚገልጽ ትዊቱም ከዚህ የመጣ ነበር። ስለዚህ ሀብትን ከነማንነታቸው የሚያንጽ መፈተሽ ያለበት ፌዴራሊዝም ብለን እንግዲህ ማወሳሰብ ሳይሆን ፌዴራሊዝም ምንድን ነው ካልን ይሄ አንዱም እዚህ ውስጥ ነው ያለው። የሚገርም ወደዛ ትሄድብኛለህ እንጂ አሁን እንቀሳቀሰው ቤተመንግስት ውስጥ እኮ ወጣን ከአዲስ አበባ እንዳለው ቤተመንግስቱ ሰጥቶ የሆነ ቦታውን ፓርክ አድርጎ ፓርክ ውስጥ ነው እየዞርን ያለ ነው። እና አሁን ለካሊዴ ይሄ ምናምን ተራ ነው ገብቷችኋል። የሆነ ከተማ ውስጥ እኮ እየሄድን ያለ ነው። ወደ ግሪኑ ይለኛል፣ ግን አሁን ለእኔ ራሱ ይገርሙኛል። እነዚህ ሰርቪሶች ቤተመንግስት ማንም ሰው መጥቶ ሊጠቀማቸው የሚችሉ ታውቃላችኋል። እዚህ ፊት ለፊት ነበር ምኖረው እኔ እዚህ ፊት በር ነበር ምኖረው። ወደ ቤተመንግስቱ ዞረን መሽናትም ሆነ ማየት ያስቀስፍ ነበር። ልንገራችሁ አይደል ይሄን አሳንሼ ማየት አልችልም እና ካይዳውን ብዙ ምንራመድበት መንገድ ረስቶታል። እነኚህ ረስቶ ግሪኑን እያሳየኝ ነውና ድህነቴን በደንብ እየነገረኝ ነው። አለማወቄን በደንብ እየሸኩት ነው። ዛሬ የሀገሪቱ ጫፍ የሚባለው ግቢ ጫፍ የሚባለው ሰው እያደነ ሰብስቦ ሀብቱን ኦዲት አደረገ ማለት ነው። ሀብቱን ኦዲት ማድረግ ማለት ለእኔ ካይድ የሚነግረኝ የሚያሳየኝን እውነት ማለት ነው። እሱ ነው የሚያደርግ ነው ያለን ሀብት እሱ ነው። በቃ ስለ እኩል ተጠቃሚነት ሀብትህን፣ አካባቢህን፣ ማንነትህን ማክበር በተግባር መግለጽ እዛ ውስጥም ተጠቃሚነትን አብሮ መግለጽ ሁሉ ያለበት ነው ደማቁ ፌዴራሊዝም። እውነተኛ ፌዴራሊዝም ካልን ከመከባበር፣ ከእኩል ከመካፈል፣ ከመተግበር፣ ከመተዋወቅ ይጀምራል። የነ ኡመር ሰመተር ሀገር አፋር እንኳን ሰው ግመሉ ባንዲራውን ያውቀዋል እያሉ መነገድ አይደለም። ለምንድነው አፋር የምትፈልገው? ለምንድነው ሶማሌ የምትፈልገው? እሱ ውስጥ ነው መመለስ ያለበት። የምር በተግባር ሰርተ ማሳየት፣ ሄደ መቦጥቦጥ፣ ሄደ እሱ መጠቀም ብቻ ሳይሆን እንደምትወደው ግቢ ውስጥ አምታንጽህ ማሳየት፣ እኩል ነን ብለን በጋራ መስራት ማሳየት፣ በማመን ስልጣን በመስጠት በማጋራት የሚገለጡ ሁሉ ጭምር ማለት ነው። አሁን አፋር ለምሳሌ እኔ እናንተ አፋርን በስም ነው የምናውቃት እንበል። ስለዚህ እዚህ ክልል ላይ እዩ የ3 ደቂቃ ቪዲዮ ነው። ይሄ ቪዲዮ ምንድን ነው? ያ ክልል ላይ ምን አለ? ምን ይገኛል? ኤርታሌ እንደዚህ ዝም ብሎ የሚነገር ነገር አይደለም። ሄደካ ላይ ሉሲ አለች። ሉሲ ሳምፕል እዚህ ጋር አየህ፣ የሉሲ ሳምፕል እዚህ ጋር አስቀምጠናል። እና የእንቁላል ቅርፊት የተደረገበት ማለት የዘር መገኛ ክልል ስለሆነች ማለት ነው። የምናየው ለቅሶ ሁሉ የወያኔ ፈረስት ለቅሶ ነው። አይን ያወጣ ለቅሶ ልለው የምንችል ማለት ነው። ስለዚህ ከቤተ መንግስቱ ገፍቶ እንደ ሰው ሳይሆን እንደ ተራ እንደ ባዳ የገዛ የረገጠ ኃይል ነው። እንግዲህ ከቤተ መንግስቱ ሲባረር ከቤተ መንግስቱ እስከ ቤታቸው ያከበራቸውን አክብሮም አሁን በምንለው ደረጃ ግቢያቸውም አካባቢያቸው ላይም ያነጸላቸውን ተበድሮም ተለክቶም ያነጸላቸውን አካልና ስርዓት ነው እንግዲህ ጸረ ፌዴራሊዝም አሃዳዊ ብለው የሚከሱት ማለት ነው። እና እንግዲህ እነኛው የምናያቸው ማሳዮች እነኛ ማንጸላ ይመስሉኛል። ስለዚህ ፌዴራሊዝም የምትለው ዳቦ ካላበላ፣ ሀብትህን ካላሳየ፣ ሀብትህን ወደ ገንዘብ ካልመነዘረ ምን ያደርጋል? ያንን በየብሔሩ ስም ሰብስበህ የትግራይን ህዝብ እንኳን አይወክልም ያ ኃይል። ከዛ ሻንጉሊት እዛ አስቀምጦ እንዲያው ለትግራይ ህዝብ እንኳን ያልተረፈ ስግብግብ ቡድን ማለት ነው። ለ27 ዓመት የስብሰባ አዳራሽ ወይ ደግሞ የፓርቲው አዳራሽ ላይ ስብሰባዎች ላይ ጉባኤ ላይ ድርሽ እንዳይሉ የከለከለ ከዛሬ ጀምሮ የአጋር ድርጅቶች ቸርማንና ፕሬዝዳንቶች የኢህአደግ ስራ አስፈጻሚ አባል በ3 ወር የሚያደርጉ ስብሰባ ላይ ገብተው ስብሰባ እንዲያደርጉ እስከዛሬ አያደርጉም ነበረ። የምክር ቤት የኢህአደግ ምክር ቤት በ6 ወር የሚካሄደው ደግሞ ከዚህ ቀደም ቸርማንና ፕሬዝዳንት ተሳተፉ ነበር። አሁን እስከ 5 ስራ አስፈጻሚ ከሁሉም አጋር ፓርቲ ምክር ቤት እንዲሳተፍና ስሩ ታይም ካልቸራችን እንዲለማመድ እንዳልኩት ዛሬ ቤተ መንግስት ገብተዋል፣ ቅርሱም ገብተዋል፣ ሰዎቹም ገብተዋል፣ እኩል ሆነዋል። እና ደንፋራ ሳይሆን የሚከበሩ እንዳልኩት እነ ሺዴ በሀገሪቱ ኢኮኖሚ ላይ ቁልፍ ቦታ ያላቸው ናቸው። እንዲሁ እንዳልኩት እና አምባሳደር ሀሰንም ብልጽግና ውስጥ ብትሄዱ ቁልፍ ሰዎች፣ ፓርቲ ውስጥ ቁልፍ የሆኑ ሰዎች ከአጋርነት ወጥቶ ቁልፍ ወደ መሆን ሁሉም አጋሮች የመጡበት ይሄ የምናየው ደማቁ ፌዴራሊዝም በግቢ ውስጥም በየአካባቢያቸው ውስጥም ደምቆ ጎልቶ የምናይበት ማለት ነው። እኛም
በእናንተ ለመመራት ዝግጁ ነን ያሉት 6ኛው ላይ ነበር ጠቅላይ ሚኒስትሩ አይደለ? አሁን ስብሰባችን ላይ እንድትሳተፉ ወደ ሙሉ አባልነት እንድትመጡ ምናምን ብለው ሲሉ በእናንተ ለመመራት ዝግጁ ነን ያሉት ዛሬ ፓርቲውን የሚዘውሩት እና አደም ፋራህ ናቸው። ይሄ ነው ደማቁ ፌዴራሊዝም። እናንተም የፕሬዝዳንት አባል ሆናችሁ እናንተም ቸርማን ሆናችሁ በእናንተ ለመመራትም ፍላጎትና ዝግጁነት ያለ መሆኑን በዚሁ አጋጣሚ ለመግለጽ ነው። ስለዚህ መንግስት ፓርቲው 6ኛ ወር ላይ በቤተ መንግስት ያነጸላቸው በ6ኛ ዓመቱ ደግሞ በየአካባቢያቸው አዳዲስና እጅግ ግዙፍ ፕሮጀክቶችን ስራዎችን በብዙ ቢሊዮን የሚያወጡ ለሁሉም ያለ ልዩነት ነው ለሁሉም መስራት ማዳረስ እዛ ውስጥ ያለውን ጥቅም እንዳልኳችሁ ራሱን ችሎ በተከታታይ የምንሄድበት ነው። ከሳሾች ግን የዛሬ 7 ዓመት ሴራቸውን እንኳን ማደስ ያልቻሉ ናቸው። ሳምንት ባለፈው ፕሮግራም እንዳየነው ሙስጠፌን የሚከሱ በሙስጠፌ ስምም በሽመልስ ስምም በምናምን የሚከሱ ሰዎች መጽሔትም እየገለጥን እንዳየነው የ7 ዓመት ያለፈ ለውጡ ሲጀምር የነበረው ክሳቸውን እንኳን ማደስ ያልቻሉ ሰዎች ናቸው። ብልጭልጭ የሚሉት ደማቁን ፌዴራሊዝም ማለት ነው። ስለዚህ ሶማሊን፣ ሙስጠፌን፣ አፋርን፣ አወልን ሌሎቹንም አብይንም የዛሬ 7 ዓመት በከሰሷቸው እስከ ዛሬም ድረስ ባፈጀና ባረጀ ክስ በዛም መንግስት መጣል ቤተ መንግስት መግባት የሚፈልጉ ናቸው። ስለዚህ ይሄ አሁን በምናየው መልኩ እየደመቀ የሚሄደውን ደማቁ ፌዴራሊዝም ዛሬ እንየው ብዬ ነው። አዲሱ ትውልድ ሀሳብ ነው ሜዳው